ሰላም። አብዛኛውን ጊዜ ቲቪያችሁ የሚበላሸው ባክላይት እንደሆነ ታውቃላችሁ። እንኳን ወደ ባሃ የዩቲዩብ ቻናል በደህና መጣችሁ። ዛሬ ስለ ባክላይት እናወራለን። ባክላይት ማለት የምናየው ምስል እንዲታይ የሚያደርግ መብራት ወይም ደግሞ ከቲቪ ጀርባ ያለ ላይት ነው። እንደ የቲቪው አይነትና እንደ የምርት ዘመን የባክላይት አይነት የተለያየ ቢሆንም ግን ስራቸው አንድ አይነት ነው። ሁሉም ቲቪውንን ምስል እንዲያሳይ ማድረግ ነው። በዋነኝነት 3 የባክላይት አይነቶች አሉ። ኤልኢዲ፣ ኤልሲዲ ይባላሉ። ኤልኢዲ ማለት አሁን ገበያ ላይ በአብዛኛው ያለ ስማርት ለሆኑ ቲቪዎች የምንጠቀመው የባክላይት አይነት ሲሆን ኤልሲዲ ማለት ከዚህ በፊት የነበረ አሁንም ገበያ ላይ ካሉ ቲቪዎች ላይ አለ፣ ግን በብዛት ገበያ ላይ የሌለ አይነታቸው የሚለያይ ሲሆን ኤልሲዲ የሚባለው ቆየት ባሉት ቲቪዎች ላይ የሚገኝ በአብዛኛው ሲሆን ቲቪ ላይ የሚገኝ ሲሆን አሁን ላይ በብዛት ከዩኤስዲ ቲቪ ላይ ካልሆነ በስተቀር አይገኝም። የቲቪያችን ብልሽት የባክላይት ችግር እንደሆነ የምናውቅባቸው መንገዶች እናያለን። ቲቪያችን ላይ ድምፅ እየተሰማ ምስሉ የማይታይ ከሆነ የባክላይት ችግር ነው። የባክላይት ችግር ሊሆንበት የሚችለው ምክንያት ደግሞ አንደኛ በቂ ፓወር ካላገኘ ባክላይት ስለማይበራ ምስል አይታይም። ሁለተኛ ደግሞ ባክላይቱ ከተቃጠለ ምስል አይታይም። የባክላይት ችግር መሆኑን ለማወቅ አብዛኛዎች ቲቪ ጨለማ ቦታ ላይ ወይም ደግሞ ፍላሽ ላይት በማብራት ይታያሉ። ስለዚህ ሁሉም ይስተካከላሉ። ይህ የምትመለከቱት ባክላይት ከቲቪ ጀርባ ያለው ምስል እንድናይ የሚያደርገው እንደሆነ አጥናናለሁ። ይህ ባክላይት በምን ምክንያት ሊቃጠል እንደሚችል አሁን እናያለን። አንደኛ ከቆይታ ብዛት የጊዜ ገደብ አለው። ስንገዛ ካርቶኑ ላይ ከዚህ ይህን ያህል ሀወር አለው ላይ ይጻፋል። ልክ ባክላይት ማለት እንደ የቤታችን አምፖል አይነት ስለሆነ ከሆነ ጊዜ በኋላ ይቃጠላል። እድሜው ይደርስና ይቃጠላል። ከሱ በተጨማሪ ግን በእኛ አጠቃቀም ስህተት ወይም የአያያዝ ጉድለት ሊበላሽ የሚችልባቸው ምክንያቶች አሉ። ከእነሱ መካከል አንደኛው ረዥም ሰዓት ቲቪ ሰክተን በሚቀመጥ ጊዜ ከፍተኛ ሙቀት ይኖረዋል። ከፍተኛ ሙቀት በሚኖርበት ሰዓት ለቃጠሎ ይዳረጋል። ከሱ በተጨማሪ ደግሞ የምንሰካው የሶኬታችን የቲቪያችን ሶኬት ወይም ማከፋፈያ ላይ ጥብቅ ብሎ የማይዝ ከሆነ የሚነቃነቅ ከሆነ ለባክላይቱ ብልሽት ከፍተኛ አስተዋጽኦ ያደርጋል። ስለዚህ ሊበላሹ የሚችሉባቸው ምክንያቶች 3 ሲሆኑ አንደኛው ከእድሜ ብዛት ሲሆን፣ ሁለተኛው ደግሞ ረዥም ሰዓት ያላግባብ በመስራት፣ ሶስተኛው የምንጠቀመው ማከፋፈያ ሶኬቱን ጥብቅ አድርጎ ካልያዘው ብልጭ በሚልበት ሰዓት ወይም ኮንታክት በሚፈጥሩበት ሰዓት ለባክላይት መቃጠል መንስኤ ይሆናል። ከሱም በተጨማሪ ለሌሎች መቃጠሎች መንስኤ ይሆናል። ግን በዋነኝነት ባክላይት እንዲቃጠል ያደርጋል። እነዚህ የተፈጠሩትን ችግሮች በምን አይነት መንገድ እንደሚስተካከሉና እንዴት መስራት እንደሚቻል እናያለን። ስለዚህ ቲቪያችንን ፈተን በምናይበት ጊዜ የተቃጠለው ባክላይቱ ከሆነ ባክላይቱን በመቀየር ማስተካከል እንችላለን። ስንቀይር ሙሉውን እንቀይራለን። አንዱን ብንቀይር ቀጣዩ ሌላኛው ቶሎ ሊቃጠል ይችላል። አንድ አይነት የብርሃን መጠንም አይኖራቸውም አዲሱና ሮት። ስለዚህ ሙሉ መቀየር የተሻለ ነው። ከሱ በተጨማሪ ባክላይቱ እየሰራ የማይበራ ከሆነ ላይበራ የሚችልበት ምክንያት በቂ ፓወር ስለማያገኝ። በቂ ፓወር እንዲያገኝ ፓወር የሚወስድበትን አብዛኛውን ጊዜ ከቦርዱ ነው ፓወር የሚወስደው። ስለዚህ ቦርዱ ላይ የተለያዩ ኮምፖነንቶች ችግር አጋጥሞታል ማለት ነው። ለምሳሌ ካፓስተር ቮልቴጅ ድሮፕ በሚያደርግበት ጊዜ በቂ ፓወር ስለማያገኝ አይበራም። ስለዚህ እሱን በማስተካከል እንዲሰራ ማድረግ ይችላል። ከሱ በተጨማሪ ግን ባክላይቱ የሚያስፈልገውን በቂ ፓወር የተለያዩ ታክቲኮችን በመጠቀም የተለያዩ ባክላይቱን ማብሪያ መንገዶችን በመጠቀም ልናበራው እንችላለን። ለምሳሌ ባክላይት ድራይቨር የሚባል ድራይቨር አለ። ማለትም አምፖሉን ብቻ ማብራት ይችላል። ስለዚህ በሱም በመጠቀም ባክላይቱ እንዲበራ በማድረግ ወደ ነበረበት መመለስ እንችላለን። የትኛውንም ሲገለገሉበት የነበረ ዕቃ ለማሰራት ወይም ለመሸጥ ወደ ባሃ ግመዳ ይምጡ። አድራሻችን ባዮ ላይ ታገኙታላችሁ። ባሃ ጥገና። እናመሰግናለን።